ፓስታ ላቨርስ ፓስታ ገለነኝ ዛሬ ደግሞ ፍሬሽ ፓስታ በመስራት የምናውቃት ትንቢትዬ ይሄን የመሰለ ፍሬሽ ፓስታ ሰርታ ኢንቫይት አድርገኝ ነበረ። አሰራሩን ባጭሩ አድርጌ ቪዲዮውን አስገባላችኋለሁ። ግን ሙሉ ቪዲዮውን እሷ አካውንት ላይ ማግኘት ትችላላችሁ። ሶ ፓስታ ላቨሮችዬ ፍሬሽ ፓስታ አሰራር ማየት የምትፈልጉ ከሆነ የትንቢትን አካውንት ፎሎ ማድረግ እንዳትረሱ። መጀመሪያ ላይ የተሰራልኝ ምግብ ፌቶቺኒ አልፍሬዶ ዊዝ መሽሩም ነበረ። አሪፍ ነበረ። አቀራረቡ ጣዕሙ በጣም ቆንጆ ነበረ። በጣም ነበረ የወደድኩት። ጣፋጭ ነበረ። በቃ ወድጄዋለሁ በጣም። ሁለተኛው ምግባችን ደግሞ ሜዘሎኒ ነበር። እሱም አንደኛው የስታፍድ ፓስታ አይነት ነው። ይሄኛውንም አሰራሩን ቪዲዮን ትንቢት አካውንት ላይ ታገኙታላችሁ። ጣዕሙም ይሄ በጣም ቆንጆ ነበረ። እኔ በበኩሌ በጣም ነው የወደድኩት ሁለቱንም ፓስታዎች። ትንቢትዬ ኢንቫይት ስላረግሽኝ በጣም ነው የማመሰግነው። ወድጄዋለሁ። ፓስታ ላቨሮች ፓስታ የምትወዱ ሰዎች የትንቢትን አካውንት ፎሎ ማድረግ እንዳትረሱ። ቴንክስ ፎር ዋቺንግ ባይ